አድርገንበታል ሳይበዛ ማለት ነው። እዚህ ጋር ደግሞ ባበዱ ቅመማ ቅመሞች ታጅቦ ዶሯችን እየተቀቀለ ይገኛል ማለት ነው። ዛሬ የምንሰራው ፒንክ ሶስ ፓስታ ነው። በጣም አሪፍ በጣም ቆንጆና የሚያስቆረጥም ነው። ግን ታዲያ ከሞከራችሁት ነው። እዚህ ጋር የሚያስፈልጉን ግብአት አለ። ሉፓክ፣ ኢጣሊያን ባህራት፣ ቱም ፓውደር፣ ፓፕሪካ፣ ኦኒየን ፓውደር እዚህ ጋር አሉና ከዛ ደግሞ ሞዘሬላ አለ። በተጨማሪ ደግሞ ቶሜቶ ፔስት ተማጠማጁን አለና በአረበኛና በእንግሊዘኛ እየቀላቀልኩኝ ነው። ሶሪ ለአማርኛ እየጠፋኝ እኮ ነው። ከዛ በተጨማሪ የሚያስፈልገናል ፍልፍል ሮሚ ያስፈልገናል እና አንድ የቀረ ነገር አለ ኩኪንግ ክሬም ወይም ደግሞ ክሬም መጠበቅ እሱንም በተጨማሪ ያስፈልገናል እና በቃ እነዚህ ናቸው ግብአቶች ማለት ነው። እነዚህ ግብአቶች በቤታችሁ ካሉ ዳይ ወደ ስራ። ከዛ ዶሯችን ተቀቅለው አንጠፍጥፈነዋል። እዚህ ጋር በቂቤ ሉፓክ ባትል ነው ስፕሬይ ነው እሱን ጨምረን በዚህ ደረጃ ዶሯችን እየጠበስ ነው እንገኛለን እና ግዴታ ነው። ለምንድን ነው የምቀቅለው ዝም ብለሽ ለምን አጠብሽም በቡሃራት አድርገሽ ብላችሁ ካላችሁ የሚቀለው መንገድ ያን ነው፣ ጊዜ አይወስድም። ግን ይሄኛው ደግሞ በጣም ከሚያስፈልገው ቅመማ ቅመም ጋር አድርገን ከቀቀል ነው ጣዕሙ ውስጡ ድረስ ይሄዳል። በዛ ላይ ደግሞ ሲጠበስ ደግሞ ሌላ ጣዕም ነው የሚያመጣው። ክሬሙ ጋር ሲደባለቅ ደግሞ እንደገና ሌላ ጣዕም ነው የሚያመጣውና እኔ ዶሮ የሚሰራ ነገር ካለ እንደዚህ አይነት ነገር ካለ ቀቅዬ ነው መጀመሪያ ማድረገው ማለት ነው። እዛ እዚህ ጋር ጠብሰን ጨርሰን የምንጠቀማቸው ቅመማ ቅመሞችን እያደረግን እየጨመርን እንገኛለን። እንደ ኢጣሊያን ባህራት፣ ጋርሊክ ፓውደር እዚህ ጋር ውድቅድቅ እያለብኝ ሸዋተ ምናምን እያልኩ ነበር ጥናጥፍቸው ነው እንጂ ማለት ነው። እንደ ፓፕሪካ ኦኒየን ፓውደር ማለት ነው ያሉ ነገሮችን እዚህ ጋር እያደረኩ ነበር ማለት ነው። ከዛ ይሄ ደግሞ 7 ስፓይሲ ነው። ትንሽዬ ነው የሚያስፈልገው የዶሮ ቅመማ ቅመም ነበር እሱ ብቻውን የዶሮ የለንም። ስለዚህ 7 ስፓይሲ ደግሞ ለሁሉም ነገር ለምጠቀምበት እኔ 7 ባህራት የሚባለው ማለት ነው። ከዛ በዚህ መልኩ እየጠበስን እንገኛለን። ይሄው በመጠኑ በቤታችን ስለሚሰራው ማለት ነው። ቶሜቶ ፔስት ነው ቀጣይ የምንጨምረው። ሌላ ይሄኛል በቃ ሌላ እየከፈትኩኝ ነው እዚህ ላይ የቆየሁባቸው ወሎቼ። ቶሜቶ ፔስታችን ከጨመርነ በኋላ ከዛ ይሄ የምጨምረው ውሃ ዶሮውን የቀቀልኩበት ውሃ ነው። ከሁለቱም መጠቀም ትችላላችሁ። መኮረኒ የምትቀቅሉበትን ውሃ መጠቀም ትችላላችሁ። ዶሮውን የቀቀላችሁበትን ውሃ መጠቀም ትችላላችሁ። ደስ ያላችሁን ማለት ነው እናንተ የተመቻችሁን። ግን ሁለቱም ጥቅም አለው። የዶሮ ጣዕም የመኮረኒ ስላለ ሞር ሶሱ ጣዕም እንዲኖረው ያደርጋል ማለት ነው ውዶቼ። እዚህ መልኩ እያማሰል ነው እሱም እየበሰለኛም እያማሰል ነው እንገኛለን በዚህ መልኩ ማለት ነው። ከዛ ደግሞ ቼክ እናደርጋለን። ደግሞ መኮረኒያችን በስሏል ይመስልም ለምን እኔ በጣም ሲበስል መኮረኒ ሲያያዝ ደስ አይለኝም እና መካከለኛ ላይ ነው ሲሆን ደስ የሚለኝ። በዛ ላይ ደግሞ እዚህ ላይ አመጣን እንደገና ስለምንጨምር በጣም ነው የሚበስለው። ስለዚህ ገና እንደቀረው በጣም ሳይበስል በጣም እንደሞጥሬ ሳይሆን እናንጠፈጥፈውና ያው እንጨምረዋለን ከሶሱ ጋር አብሮ ደግሞ የተወሰነ ጊዜ ደግሞ ከሳቱ ላይ እናቆየዋለን ማለት ነው። ከዛ በዚህ መልኩ አንጠፍጥፈን አመጣነው። መኮረኒ በራሱ ያምር ነበረ ያሳያችሁ። ስልኩን እንዳላነሳው ማሬ አልችልም። ባንድ እጄ እያማሰልኩኝ ባንድ እጄ ስልክ ይዤ ባንድ እጄ ደግሞ ይሄ ድስቱ ደግሞ ማለት ነው ቂጡ ደልዳላ አይደለም። ይሄ ቂጣው እንደልደል ያለ ነው። እዚህ ጋር ኩኪንግ ክሬም እሱን እንጨምራለን። እሱንም በመጠኑ ነው በሰራችሁት ልክ። በጣም ሶስ ሲኖረውም ደስ አይልም፣ በጣም ድርቅ ሲልም ደግሞ ደስ አይልም። መካከለኛ የሆነ አድርጋችሁ ኩኪንግ ክሬም ትጨምራላችሁ ማለት ነው። በዚህ መልኩ ያጣጣፈን እንገኛለን። ዛሬ ምሳ ጊዜ ነው የጀመርኩበት ጊዜ ነው ጨረስኩት። ለዛ ነው አሁን ራሱ ቮይስ እያደረኩላችሁ ያሉት ቀደም ብዬ ነው። ከዛ በስተመጨረሻ የጨመርኩበት ኦሪጋኖ ጨመርኩበት። ኦሪጋኖ
ከዛ ቦል ፔፐራችን ጨምረን እዚህ ላይ ወረዳት ወረድ በቃ እንትን አለና ማለት ነው። ተከራከርናና ቃል ወርድም ሲል እኔ እንደምንም ብዬ በማማሰያ ያወረድኩት። ያ ምን ማድረግ ይቻላል። መኮረኒያችን ደግሞ እዛ ጋር ደግሞ እንዳያያዝ ደግሞ እጅም ደግሞ አያርፍም ደግሞ እዚህ ምዛም ነው የምለው። በዚህ መልኩ ሰርተን ልንጨርስ ነው እላችኋለሁ ውዶቼ። ምንድን ነው እዚህ ጋር ሰርቼ ጨርሼ በስተት ነው የገባ፣ ግን ምን ማድረግ አይቻልም። ማጥፋት እችላለሁ ግን ኢትስ ኦኬ። ከዛ እዚህ ጋር ምን አሰብኩኝ ሳስበው መጥበሻው ትንሽ ነው፣ መኮረኒ ተጨምሮበት ነፃነቱን ሊያጣ ነው፣ ግፊያ ሊፈጠር ነው። ስለዚህ ምን አሰብኩኝ ለምን በነፃነት እንዲበስሉ እየፈለጉበት ቦታ ሄደው እንዲመለሱ ለምን ሰፋ ያለ መጥበሻ ላመጣም ብዬ ሰፋ ያለ መጥበሻ በዚህ መልኩ እያገላበጥኩ ትገኛለሁ ማለት ነው። እያገላበጥኩ ደግሞ ሌላ ነገር ባይመስላችሁ በመጣ ህዝብ እኮ ነገር ማዞር ነው ስራው። ከዛ በዚህ መልኩ የምር በጣም ነበር የሚያምረው። የበለጠ ሞር ደግሞ በአካል ብታዩት በጣም ነበር ደስ የሚለው። እዚህ ጋር ሞዘሬላ ቺዝ አደረግንበት። ያ ሀረካት ይባላል ወይም ደግሞ ስታይል ወይም ደግሞ ለዲኮር እንለዋለን። መጨረሻው ይሄንን ይመስላል። እወዳችኋለሁ። ሰብስክራይብ አትርሱ።